የቋጠሮ ጥሪ ዋንጫው እንዲሰበር ምንድነው? ወያና ምንድነው? 37 የኔ ነገር እስኪ ማማደስ መጥመጥ ተጠቅመ ቋጠሮን አሟጥ ተጠቅመ ዋንጫ ቀበላ በኋላ አትቆጥርብኝ ልትል አስበህ እንደሆነ እንደዛ አስበህ እንደሆነ እንደዛ አስበህ እንደሆነ የኔ በኔ ዋፍሪያቴ ዋንጫ ይበላህ መርዝ ይበላህ የኔ ቋጠሮ አይደለም ካርቦሃይድሬት ፕሮቲን ነው ዋንጫ ይበላህ አይኔ በላህ እቋጥራለሁ ምን እንደምታመጣነው መብቴ ነው እቋጥራለሁ ደው እባክህን ወንድም ጥላ የዛሬን ውለታ መቼም ነው ማረሰው። ያው የብሩኖ አሲስትም አለች ዛሬ ከአሲስት ካረገ እኮ እላይ ነው የሚቀመጠውና እንደው እባካችሁ የምለምናችሁ አንድ ነገር እዛ ኮንፈረንስ ሊግ እንዳጨምሩኝ እንዴ ከማጋኖ ጨዋታ ያላችሁ ስባል እኮ አላቃቸውም እና ብራይተን እያሸነፉ እንደሆነ ከገባችሁ ዩናይትድን በራሳችሁ አግቡ እንደው እባካችሁ በራሳችሁ አግቡና ይለቅ በቃ በራሳችሁ አግቡ ተብሎ ይለመናል። በቃ ዩናይትድ ዛሬ ሙድ የሚይዝ እየመሰለኝ ነው። ገባ ምንም ቢሸነፍ ቢያሸጥ ለውጥ የለውም። በተጫዋቹ ታዳጊ ያስገባና ሙድ የሚይዝ እየመሰለኝ ነው። እና ዛሬ ምንም ሊፈጠር ይችላል። ብሬንትፎርድ አሸንፎ እኛ ከተሸነፍን ብራይተን እና እኛ ከተሸነፍን ኢሮፓ ሊግ ብሬንትፎርድ የመግባት እድል አለው። እኛ አሸንፈን ግን ብራይተን ከተሸነፈ እኛ የመግባት እድል አለን የጎል ብልጫው ስላለን እና ብራይተን ካሸነፈ ግን ማን አከተመ እኛ ተሸንፈን ብሬንትፎርድ እንዲያሸንፍ ሊቨርፑልን መጸለይ ገባ አይደል? ምንም ነው ማይመጣው። በቃ ቻምፒዮንስ ሊግ የገባው ገባ የሚኳልሽ ለካ። እና አንድ ነገር ነው የጠየኳችሁ። በመቤቴ ኮንፈረንስ ሊግ አልፈልግም፣ በቃ አልፈልግም። 10 እንፈልጋለሁ፣ 10 ይሻለኛል። እና ቴሌግራሜን መቀላቀል እንዳረሱ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ማግኘት ትችላላችሁ። ሊንኩ ባዮ ላይ ያለ ቀጥታ ይወስዳችኋል። ከፈለጋችሁ ኪዩ ፕሮዳክሽን ብላችሁ ሰርች ማድረግ ትችላላችሁ። እንደው ዛሬ እሺ፣ አሁን ዛሬ ምንድነው የሚባለው? የሽኝት ፕሮግራም ነው እንጂ የጨዋታ ቀን ምናምን አይደለም ዛሬ እንኳን። ማን እነዚህ ሁሉ ሰዎች በዚህ አመት እንደው ምን አይነት የሚያስጠላ አመት ቢሆን ነው ግን እግዚአብሔርን አንፊልድም ዛሬ ትደበዛለች፣ ኢትሃድም ድብዝዝ። ምን አይነት የሚያስጠላ ቀን ነው! ኧረ በስመ አብ። እኔ ሁሉም ዋንጫው ቀርቶብኝ እኮ ፔፕ እንኳን ቢቆይ እንደው አንድ ሲዝን ብዬ ነበር። በቃ ምንም ዘላለማዊ ነገር የለም፣ ሁሉም ወጪ ናቸው። ማን በጣም ከባድ ነው። በጣም ደባሪ ቀን እንደሚሆን ለሲቲ ደጋፊዎች አስቡት። እንግዲህ ሌጀንዳችን አሰልጣኛችንን ፔፕ ጋርዲዮላን በርናንዶን ስቶንስን እንሸኛለንና ምን አይነት በቃ እኔ በዲብሮይን ሲወጣ በጣም አዝነናል። አጉዌሮ ሲወጣ እንደዛው፣ ሌሎቹም ካምፓኒም ሲልቫ ምናምን በጣም ብዙ ሌጀንዶች ሸኝተኛል ባለፈው 10 ዓመታት። ግን እና በጣም መጥፎ ቀን ማለት እንችላለን በሲቲ ታሪክ ማለት ነውና ይሄን ሁሉ ሌጀንድ ባንዴ መሸኘት በጣም ይከብዳል፣ በጣም ማለት ነው። የምር ክለባችን ኦልሬዲ እንደ በቃ የሆነ እንትን እንደሚሆን ነው የሚሰማ ውስጥ ቴክኒካሊ እንደዛ ባይሆንም ማለት ነው። ለማንኛውም ቀን ነው እኛ ይሄ ዋንጫ ፉክሩ ምናምን አተናል፣ ግን ከዚህ በላይ ፔን የለም። ባይዚ በጣም መጥፎ እና በጣም የሚያሳዝን ነገር ነው። ለማንኛውም ተዘጋጁ ሲቲ ፋሚሊ፣ በጣም ያዘን ቀን ነው የሚሆነው። ይሄን ሁሉ ሰው ልንሸኝ ነው በአንድ ጊዜና ከባድ ነው ይምር። ኪዳነ ምሕረትን እንደ ዛሬ የምትደሰቱበት ቀን አይኖርም። አዲስ አበባን ልናስጨንቃት በጠዋት ተከስተናል። የጨዋታ ቀን ነው። 10,000 ኮፒ ሊንክ እፈልጋለሁ። በየሰፈራችሁ ልንመጣ ነው ፋሚሊ። ስለነጋ ደስ ብሎኛል። ለዚህ ቀን ስለደረስን ደስ ብሎኛል። ሻምፒዮን ተብለን ዋንጫውን ስለምናነሳ ደስ ብሎኛል። ስለዚህ 10,000 ኮፒ ሊንክ እፈልጋለሁ። በየሰፈራችሁ እንመጣለን፣ እንጨፍራለን፣ እንደሰታለን። ሙሉ አዲስ አበባን እናስጨንቃታለን ፋሚሊ። በእኔ ሀሳብ የምትስማሙ ሰዎች ለ20 ለ50 ለአርሰናል ደጋፊ ሼር ታረጋላችሁ። ይመቻችሁ። እንኳን ደስ አላችሁ። ነግቷል ይላል ፋሚሊ። ለሲዲ ስፖርት ሲባል ዛሬ ብሩኖ እንደው በእናትህ አንድ ወይ ሁለት አሲስት እኔ ዴብሪኔንም እንድትበልጡ አይደለም ሐሳቡ። ለነዚህ ሰዎች ግን ሁለት አሲስት አይገባም። ሁለት አሲስት አድርገህ ቀጥታ ወደ ቪዲዮአቸው ነው መገቡ። ሁለቱም እኔስ ጀመር የጠላቻ ነው፣ በስርዓት የጠላቻ ነው። እኔ ገብቶኛል። ግርማቸውም ወንድሙም ሐሳባቸው አይለያይም። ሁሌ አንድ አይነት ሐሳብ። እንዴት ሁለት የተለያየ ሰው አንድ አይነት ሐሳብ ነው ሁሌ ያላችሁ? በቃ ሁሌ ማለት አንዱ ሲሳሳት ይሄ ተው እንደ ወንድም አይመካከርም። አንተ
ይሄ ገደል ሲገባ ዥው አብሮ ተያይዞ የሚገቡት ብሩኖ ዛሬ አሲስት አድርጎ ያረጋጋልኛል። አታውቃቸውም፣ እኔ አውቃለሁ፣ ግን እንደው ባከኛ እናውቃቸዋለን። ሰዎች የተሰራብን ሴራ ነው። እኔ ዩናይትድ አቻ ይውጣና ብሩኖ አሲስት ያርግ ብያለሁ ባለፈው አይደለ? ቢሸነፍም እኔ ብሩኖ አሲስት ያርግ ባይነኝ። እኔ ነግሬያቸዋለሁ ከዚህ በፊት በቃ አረጋግጧል። ስለ ክብሩ ምናምን ችግር የለም። ቶፕ ፎር ገብቶ ክብሩን ይዟል። 21 22 አሲስት ላይ ደርሶ ክብሩን ከፍ ማድረግ ይችላል በልጁ። አደራችሁን ይቋጠር ዛሬ ለነዚህ ሰዎች ስንልጅ ራሱ አደራችሁን። ወያለው እሁድ አገር በጠብጣለሁ አልካ፣ እኔም በጠብጣለሁ። እሾህን በሾህ ነው፣ እሳትን በሳት ነው። እኔ ባቀናሁት ሊግ አስፈንድጄ በምለጠልጠው በምገዛው ሊግ በእኔ ህግ እኮ ነው የሚተዳደረው። አንድ ዋንጫ ተበላ ተብሎ የሚቀየር ነገር ያለ መሰለ እንዴ? እኔ እኮ አገር አማን አገር ሰላም ይሻላል ብዬ እንጂ የምትበጠብጥ ከሆነ እኔም እበጠብጣለሁ። እበጠብጣለሁ። ምን እንደሚመጣ እናያለን። እበጠብጣለሁ። የጨዋታ ቀን ብዬ ነበር ሌላ ጊዜ የምጀምረው። ዛሬ ግን የሽኝት ቀን እነዚህን ሁለት ሌጀንድ ትልልቅ ተጫዋቾቻችንን በዛሬው በ38ኛ ሳምንት የዓመቱ የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ በሚደረግበት ቀን ማለት ነው እነዚህን ትልልቅ ሌጀንድ ተጫዋቾችን የሚሸኘው ይሆናል ማለት ነው። እጅግ በጣም የሚያሳዝነው ከብር ነው የምላችሁ ሊቨርፑል ከብሬንትፎርድ ባይዞይ ማለት ነው። እኔ ይህ ሲዝንን ዳግም ማስታወስ አልፈልግም። ምክንያቱም በጣም ትልቅ ጠባሳ ጥሎብን ሄደ። ምስቅልቅልቅል ያለ የሚወት ጊዜ ነው። ምክንያቱም ያው እንደምታውቁት ከዲያጎ ጆታ ሞት ነፍሱን ይማርና ከዛ ጊዜ ጀምሮ ተጫዋቾቻችን ጉዳት ላይ ናቸው። በተጨማሪም እነዚህን የመሰሉ ሁለት ትልልቅ ጀግናና ሌጀንድ ተጫዋቾቻችንን የምናጣበት አመት ነውና ከባድ ነው። ሊቢያንስ እኔ እንደውም እነሱን በሊቨርፑል ቤት መተካት ማለት ቀላል አይደለም። ሁለት ለመናገር ያው ተጫዋች በተጫዋች ይተካል። በእርግጥ ግን አንድ ሮበርትሰን እና መሐመድ ሳላ መተካት ግን በአንድ ቀላል አይሆንምና ለማንኛውም እንግዲህ ምንም ማድረግ አይቻልም። ሊቨርፑል ዛሬ እንግዲህ አመሻሽ 12 ሰዓት ሲል ክለባችን ሊቨርፑል ከብሬንትፎርድ ጋር በአንፊልድ የመጨረሻ እንግሊዝ ፕሪሚየር ሊግ ያመቱን ጨዋታ እንግዲህ ያደርጋል ማለት ነው። ያኔ እንግዲህ ጀግኖቻችንን የምንሰናበት ይሆናል። ምንም ማድረግ አይቻልም። እናም ድል ለሀያሉ ለክለባችን ሊቨርፑል ይሁን። ጆን ለቨሮ ካሉን መልካም ጊዜ መልካም ድል ባይ ፋሚሊ ይመቻችሁ።